ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለመሆኑ በዚህ ምድር ላይ በጣም የሚታመን ሰው ህይወታችሁ ሙሉ የሰጣችሁ ምርጫችሁ በአንድ ጀንበር ጀርባውን ቢያዘርባችሁ ምን ይሰማችኋል? ፍቅር ሁሉ ጊዜ ታማኝ ያድርጋል ብለን እናስባለን። ነገር ግን አንዳንድ ጊዜ ትልቅ ህማም የሚያመጣው መቼም አይከዳኝም ብለን በሙሉ ልባችን ካመነው ሰው ነው። ዛሬ በፍቅር ስም የተሸፈነው ልብ የሚሰብር መሪር የክህደት ታሪክ አብረን እንሰማለን። እስከ መጨረሻው አብራችሁ ቆዩን። በፍቅር የተሸፈነ ክህደት፣ የሚተማመን መሪር እውነት። ፍቅር አንዳንድ ጊዜ እንደ ጠዋት ፀሐይ ነው። ይሞቅሃል፣ ተስፋ ይሰጥሃል፣ ብርሃን ይፈጥርሃል። እሷ ለኔ ሁሉ ነገር የነበረች። ለዓመታት እጅ ለእጅ ተያይዘን ስንጓዝ በዚች ምድር ላይ ከእሷ የበለጠ ታማኝ ሰው ያለ አይመስለኝም ነበር። ሁሉ ጊዜ ከአጠገቧ ነኝ፣ ሁሉ ጊዜ ካንተ ጋር ነኝ ስትለኝ ቃላቷ ከልቤ የፈለቀ እንጂ መቼም የሚቀየር አይመስለኝም ነበር። እንባዬን ያበሰችኝ፣ አብረን የሳቀንበት ህልማችን የቀነጀንበት ጊዜ ቀላል አልነበረም። ነገር ግን ይሄው ብርሃን ፍቅራችን በውስጥ ጥቁር ምስጢር እዟል ያዘ ይጓዝ እንደነበረ ለመገመት ፍጹም አልቻልኩም ነበር። ሰዎች ለወደድከው ሰው ሙሉ ልብህን አትስጥ ሲሉ በንቀት እሰማቸው ነበር። ዛሬ ግን የምክር ምን ያህል እውነት እንደነበረ በከቢድ ዋጋ ተምሬያለሁ። ሁሉ ነገር የመጀመሪያው ከአጭር የሥራ ጉዜ ሞልሶ በኋላ ነበር። ፍቅራችን መቀየር፣ ባህርዋን መቀዝቀዝ ጀመረ። ለኔ የተሰጠኝ የነበረው የፍቅር ፈገግታ እይታ በስልክ ጨዋታና በሚስጥሩ ግርግር ተተካ። መጀመሪያ አካባቢ የሥራ መደራሪያ የሆነ እያልኩ ለራሴ አስብ ነበር። ስራ ስለበዛት ነው ምናምን እያልኩ ለራሴ እያሳመንኩ ነበር። ምክንያቱም ፍቅር ጥርጥር አይወድም ብዬ አስብ ነበር። አይ ፍቅሪ! ግን አንድ ቀን ያመሪር እውነት ምን ያህል ጨካኝ እንደሆነ በአይኔ ያየሁበት ነበር። ለኔ ስትል የነበረት ያ ሁሉ ታማኝነት ወደ ሌላ ሰው ተሻግሮ አገኘሁት። ያ ስሜት የተጻፈ መላእክቱን ያ ከሌላ ሰው ጋር የነበረችው ምስጢር ግንኙነት ሁሉ ነገር በአንድ ጊዜ በፊት ተዘረገፈ። በዚያ ከሰከንድ ልቤ የሰበረችው ምንም ድምፅ ባይሰማም ህማሜ ግን እጅግ በጣም የከበደ ነበር። እንዴት? በምን ምክንያት? የሚል ጥያቄዎች አእምሮዬ አጨንቅ ነበር። ያ ሁሉ ያደረኩት መስዋዕትነት፣ ያ ሁሉ የሰጣሁት ፍቅር በአንድ ጊዜ እንዳልነበረ ሆኖ ማየት በእውነት ያማል። ትልቅ ስቃይ ክህደት ብቻ አይደለም፣ ከክህደት በኋላ የሚመጣው ብቸኝነት ስሜት ነው። ሰው ሲከደህ ራስህን መጠራጠር ትጀምራለህ። እኔ ምን ጎደለኝ? በቂ አልነበርኩም ማለት ነው እያልኩ ትጠይቅ ነበር። በሙሉ ልቤ የወደድኳት ይህችን ልጅ ዛሬ እንደ ባዕድ ሆና ስመለከት ፍቅር ምን ያህል አደገኛ ሊሆን እንደሚችል ተረዳሁበት። የሚገርም ግን እኔ ከተከዳሁት ስትከዳኝ ቅንጣት ታክል የጸጸት ስሜት እንኳን አልነበራትም። ለዓመታት የገነባነው እምነት ግንባ በአንድ ቀን አመድ ሆኖ ቀረ። ክህደት ልክ እንደ መርዝ ነው። ቀስ በቀስ ውስጥህን ማንነትን ይጎዳሃል። በአንድ ሰው ጥልመት ምክንያት ደግሞ ማለውን ዓለም መፍረጅና መጠራጠር ትጀምራለህ። አዎ ክህደት ያማል፣ ግን ህማሙ ለዘላለም አይኖርም። ከዚህ ተማርኩበት ትልቅ ነገር ቢኖር ሰዎች ይቀይራል ብለህ ማመን ነው። ለአንድ ሰው ሙሉ እምነትን ስትሰጥ ራስን ለአደጋ እያጋለጥክ እንደሆነ ማወቅ አለብህ። አሁን ቆስሌ እየዳነ ነው። እሷን ትቼ ወደፊት እየተጓዝኩ ነው። ግን እንደቅድም አይደለሁም። የበለጠ ጠንክሬያለሁ፣ የበለጠ አስተዋይ ሆኛለሁ።
ክህደት ሕይወቴ አላጠፋው ይልቅም የተሻለ መንገድ እንድመርጥ ትልቅ ትምህርት ሰጠኝ አልፏል። በመጨረሻ ለእናንተ የሚነግራችሁ ነገር ቢኖር የከዳችሁ ሰው አትጥሉት። በእነሱ ምክንያት የበለጠ ጠንካራ መሆን አላችሁ። አዎ የካዳችሁ ሰው ለበለጠ ጠንካራ መሆን ትችላላችሁ። ፍቅር መልካም ነው፣ ግን እምነታችሁ መጀመሪያ ለራሳችሁ ስጡ። ለራሳችሁ እምነታችሁ ከሰጣችሁ በኋላ ነው ሰብ የምታምኑት። ውድ የቻናላችን ቤተሰቦች የዛሬው ታሪካችን ይህን ይመስል ነበር። ከክህደት ምንም ያህል ልብና ቢሰብርም ሕይወት ግን እዚህ ላይ አትቆምም። ይልቅን ጠንካራ ሆነን እንድነሳ ትልቅ ጉልበት ይሆናል። እናንተ በታሪኩ ላይ ምን ታስባላችሁ? ተመሳሳይ ነገር አጋጠማችሁ ያውቃል? ያላችሁ ሐሳብና አስተያየት ከታች በኮሜንት አካፍሉን። ቪዲዮን ከወደዳችሁ ላይክ ማድረጋችሁ፣ ሌላ ሰው እንዲደርስ ሼር ማድረጋችሁ፣ እንዲሁም አዳዲስ ልብ የሚነካ ታሪኮች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁ አትርሱ። በቀጣይ በሌላ በድንቅ ታሪክ እንገናኛለን። እስከ መጨረሻው ድረስ ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። በሕይወታችሁ ሁሉ ሰላምና ጤና፣ ፍቅር እና በረከት ይስጣችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ቆዩ። እግዚአብሔር ይባርካችሁ እና ቪዲዮውን እስከ መጨረሻ እዩት በድጋሚ ማለት ነው። መልካም ጊዜ። ባይ ባይ። ልቤ በፈገግታሽ በማዛሽ ሰክሮ አያምንም አይክድም ያስባል አትኩሮ። እንዴት እንዲህ ያምራል ሰው ከሰው ተፈጥሮ፣ እንዴት እንዲህ ያምራል ሰው ከሰው ተፈጥሮ። ነይ ጎፈሬ ነይ ጎባ የብረት አልጋ ያረገረጋ የሰው ነሽና ምን ይደረጋ የሰው ነሽና ምን ይደረጋ